እኔና ህይወት አልባው ክፍል። በህልምና በእውን ዓለም መካከል በሰመመን ውስጥ ሆኜ ራሴን ከአንድ ክፍል ውስጥ አገኘሁት። የክፍሉ ግድግዳዎች በሙሉ በመጻሕፍት መመዝገቢያ ካርዶች ተሸፍነዋል። እነዚህ ካርዶች በአብያተ መጻሕፍት ውስጥ ያሉትን መጻሕፍት ርዕስና ደራሲዎቻቸውን እንደሚያሳዩት ወይም በፊደል ተራ እንደሚደረደሩት ያሉ ናቸው። እነዚህኞቹ ግን ከአንዱ ጥግ እስከ ሌላው ከወለሉ እስከ ጣሪያው ተጠቅጥቀዋል። ሁሉም የተለያዩ ርዕስ አላቸው። ተነስቼ ወደ አንዱ ግድግዳ ተጠጋሁና የተጠገጠጉትን ፋይሎች መመልከት ጀመርኩ። አንደኛው ትኩረቴን ሳበውና አነሳሁት። የምወዳቸው ሰዎች ይላል ርዕሱ። ከፈትኩት። በውስጡ ባሉት ካርዶች ላይ የተጻፉትን ስሞች አየኋቸው። አውቃቸዋለሁ። ስለዚህም እንደ መበሳጨት ብዬ ፋይሉን ወደ ቦታው መለስኩ። ማንም ባይነግረኝም አሁን ያለሁበትን ቦታ በሚገባ አውቄዋለሁ። ህይወት አልባው ይህ ክፍል የህይወቴ እውነታዎች በትንንሾቹ ካርዶች ተመዝግበው በስርዓት የተቀመጡበት ክፍል ነው። በቃ ይህ ክፍል ይኸው ነው። በየደቂቃው ያደረግኩት የተናገርኩት ሁሉ እዚህ ተመዝግቦ ተቀምጦልኛል። ያሰብኩት እንኳን ሳይቀር ተመዝግቧል። ይገርማል። እኔ የማላስታውሳቸው ነገሮች እንኳን ሳይቀሩ አሉ። አንዳንድ ጊዜ ስለ ራስ ማወቅም ያጓጓል። ስለ ራሴ ለማወቅ ጓጓሁ፣ ግን ደግሞ ያስፈራል። ስለ ራስ እውነታውን ማወቅ ያስፈራልና ፈራሁ። ነገሩ ይገርማል። እያንዳንዱ እንቅስቃሴ በዚህ ክፍል ተመዝግቧል። ጓጉቻለሁ፣ ፈርቻለሁ፣ ተገርሜያለሁ። በቃ ከገዛ ህይወቴ እውነታዎች ጋር ልጋፈጥ ነው። በዚህ ክፍል ውስጥ ሌላ ምንም አማራጭ የለም። ለነገሩ የሚያዋጣውም እሱ ሳይሆን አይቀርም። እግሮቼ ወደ መሩኝ ወደ አንዱ የግድግዳ ጠርዝ ተጠግቼ በትንንሾቹ ካርዶች እየተመራሁ ፋይሎችን እየገለጥ መመልከት ጀመርኩ። አንዳንዶቹ ደስ የሚሉ የሚጥሙ ትውስታዎችን ይዘዋል። የተቀሩት አብዛኞቹ ግን የሀፍረትና የጸጸት መዝገቦች ናቸው። እነዚህም መዝገቦች ስመለከት ከመፍራቴ የተነሳ ሌላ ሰው እንዳያየኝ በመፍራት ደጋግሜ እገላመጥ ነበር። ጓደኞች የሚለው መዝገብ የከዳኋቸው የተውኳቸው ከሚለው ቀድሞ ተቀምጧል። የመዝገቦቹ ርዕሶች ተራ ከሚባሉት በፍጹም የማላስታውሳቸውም ነገሮች ሁሉ ያካትታል። ያነበብኳቸው መጻሕፍት፣ የተናገርኳቸው ውሸቶች፣ ቀና የሆንኩባቸው ጊዜያት፣ ያሳወቁኝ ቀልዶች፣ ጓደኞች ላይ የተቆጣሁባቸው ጉዳዮች፣ በቁጣ የፈጸምኳቸው ድርጊቶች፣ በወላጆች ላይ ያጉረመረምኩባቸው ነገሮች። አቤት የመዝገብ ብዛት! በማገላበጣቸው መዝገቦች ይዘት በጣም ተደንቄያለሁ። በእያንዳንዶቹ መዝገቦች ከምጠብቀው በላይ ብዙ ነገሮች ሰፍረዋል። በሌሎች ደግሞ የተጻፈው በጣም ጥቂት ብቻ ነው። የዚህች የኖርኩባት አጭር ዕድሜ ገጽታ ይህን ያህል መብዛቱ ገርሞኛል። በሚሊዮንና በሺዎች የሚቆጠረውን የየዕለት ሁኔታዬን ራሴ ልጽፈው ብል ኖሮ ሙሉ ዕድሜ ብጽፍስ እችል ነበር። ከሁሉ ያስደነቀኝ በዚህ ክፍል ያሉት በሚሊዮን የሚቆጠሩት ካርዶች ስለ እኔ የያዙት ነገር ሁሉ እውነት መሆኑ ነው። ይባሱንም ሁሉም የተጻፉት በእኔ እጅ ጽሑፍ ነው። ባይገርማችሁ በእያንዳንዱ ካርዱ ግርጌ ፊርማዬ ከስሜ ሰፍሯል። የኔው የራሴ። ወይ ግሩም! ምኞታዊ ሀሳቦች ወደሚለው መዝገብ ስጠጋ እንደ ውርጭ የሚቀዘቅዝ ስሜት ሰውነቴን ወረረኝ። የመዝገቡን መጠን ላለመመልከት ጫፉን ብቻ መመልከት ጀመርኩ። በውስጥም አንድ ካርድ አወጣሁ። በካርዱ ውስጥ የተጻፈውን ዝርዝር ሳነብ መንቀጥቀጥ ጀመርኩ። በትክክል ማንበብ እንኳን ተሳነኝ። ይህን መሰለ እውነታዎችን ተመዝግበው በማየቴ ጥልቅ ሐዘን ተሰማኝ። አመመኝ ብል ሳይቀለኝ ይቀራል። እነዚህን ካርዶች ማንም ቢሆን ሊያያቸው አይገባም የሚል የቁጣና የሀፍረት ስሜት ያዘኝ። ቀጥዬም ካርዶቹን ብቻ አይደለም ይህን ህይወት አልባ ክፍልም ቢሆን ማንም ሊያዩ አይገባም፣ ስለዚህ ሁሉንም ካርዶች ማጥፋት አለብኝ ብዬ ለራሴ ተናገርኩ። እንዴት እንደተነሳሁ አላውቅም። ብቻ ተስፈንጥሬ ሄጄ አንዱን መዝገብ መዝዣ ወጣሁትና በውስጡ ያሉትን ካርዶች ከወለሉ ላይ ለመጣል ሞከርኩ። ይሁን እንጂ አንድም ካርድ ከቦታው ማንቀሳቀስ አልቻልኩም። እያንዳንዱ ካርድ ከብረት የጠነከረ ከአለት የከበደ ሆኖ አገኘሁት። በቃ ተስፋ ቆረጥኩ። አልቻልኩም። በተሸናፊነትና በተስፋ መቁረጥ መዝገቡን ወደ ቦታው መለስኩት። ከዚያው ግንባሬን ወደ መሬት አድርጌ ወለሉ ላይ ተዘረርኩ። ራሴን ጠላሁት። የድካምና የተስፋ መቁረጥ አይነት ተነፈስኩ። ኡፍ ብዬ ይወጣልኝ ይመስል አይኔ አያርፍም። ቃለ እግዚአብሔር የነገርኳቸው ሰዎች የሚለውን የፋይል ርዕስ አየሁት። የመዝገቡ ጠርዞችና የመያዣዎች ከሌሎች መዝገብ ሁሉ አዲስና የሚያበራ ነው፣ ያብረቀርቃል። ይህን የሚያበራ እጀታ ሳብኩት። አጭርና ትንሽ ቢሆንም እጅም ሞላው። ብዛቱ ግን በአንድ እጅ ጣቶች የሚቆጠር ነው። ከዚህ በኋላ ከማልቀስ በቀር አንዳች አማራጭ አልነበረኝም። አነባው፣
ተንሰቀሰቁ። ሲነዝረኝ ሲያቃጥለኝ ተሰማኝ። መቆም እንኳን ተሳነኝ። ተንበርክኬ ማንባቴን ቀጠልኩ። የሀፍረት የውርደት ለቅሶ አለቀስኩ። የእምባዬ ዘለላዎች የውርደት ተሸናፊ መሆኔን የሚያውጁ ነበሩ። የመዝገቦቹ መደርደሪያዎች በእንባ በቀዘዙ አይኖቼ በስተው ታዩኝ። በፍጹም 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 ማንም ሰው ይህን ክፍል ማወቅ የለበትም። ከቶም ይህን ክፍል በጠንካራ ቁልፍ መዝጋትና መክፈቻውን መደበቅ አለብኝ። ለዚህ ደግሞ መፍጠን አለብኝ። እንባዬን ከፊቴ መጠራረግ ጀመርኩ። ዙሪያዬን ቃኘሁ፣ አየሁ። በስመ አብ! ምንድን ነው የማየው? ማን ነው? መጮህ ሁሉ አማረኝ። ፈጽሞ ማንንም እዚህ አላየሁም፣ ማየትም የለብኝም። አይኖችን ደጋግሜ ጨፍኜ የገለጥኳቸው፣ በእጆች አሻሸኋቸው። አዎ እሱ ነው። አዎ ራሱ መድኃኔዓለም ጌታዬ ነው፣ ፈጣሪዬ። መዝገቦቹን እየገለጠ ካርዶቹን እያወጣ ማንበብ ሲጀምር የተሰማኝን ልነግራችሁ አልችልም። አንብቦ ሲጨርስ ምን ይለኝ ይሆን የሚል ፍርሃት ናጠኝ። አቤት እፍረት! አማራጭ አልነበረኝምና አይኖችን ቀና አድርጌ ፊቱን አየሁት። ከኔ ሐዘን የጠለቀ ሐዘን በእርሱ ፊት ላይ አነበብኩ። አዝኖብኛል ወይስ አዝኖልኛል ብዬ አሰብኩ። እርሱ ማንበቡን ቀጥሎ የበለጠ አሳፋሪ ግብሮችን ወደ ያዘው መዝገብ አመራ። ወይኔ ጉዴ ብዬ ጮክ። በውስጤ ለምንድን ነው ሁሉንም ማየት የፈለገው? ያውቀው የለም እንዴ? በመጨረሻ ከክፍሉ የምስራቅ ጥግ ፊቱን ወደ እኔ መልሶ ሲመለከተኝ በአይኖቹ ውስጥ ሐዘን፣ ርኅራሄ አነብ ነበር። ሐዘኑና ርኅራሄው ግን እኔን የሚያስቆጣ አልነበረም። ግንባሬን ወደ መሬት ደፍቼ ፊቴን በእጆቼ ሸፍኜ ማልቀስ ጀመርኩ። ማልቀስ፣ ማንባት። ወደ እኔ ተራመደ፣ ቀረበኝ። ቀርቦም በእጆቹ አቅፎ ያዘኝ። ብዙ ነገር ሊናገረኝ ይችል ነበር። እርሱ ግን አንዳችም ቃል አልተናገረኝም። ዝም ብሎ አቀፈኝ፣ ከእኔ ጋር አለቀሰ። ከዚያም ወደ ግድግዳዎቹ መዝገቦች አመራ። ከአንዱ ጥግ በመጀመርም መዝገቦቹን እያወጣ እያንዳንዱ ካርድ ላይ ያለውን በእኔ ስምና ፊርማ ላይ የእርሱንም ማኖር ጀመረ። ይህን ስመለከት በፍጹም አይሆንም ብዬ ጮህ ወደ እርሱ ተጠጋሁ። ካርዶቹን ከእጁ ልወስድ ስታገል የሰጠኝ መልስ ግን አጭር ነበር። ታው የማደርገውን አንተ አታውቅም። የእርሱ የጌታዬ ስም እንዴት በእኔ መዝገብ ላይ ይሰፍራል? በፍጹም የሚገባ አይደለም። ነገር ግን ይኸው ስሙ በእኔ ካርዶችና መዝገቦች ግርጌ በጥልቅ ቀይ ቀለም ተጽፎ ሕያው ሆኖ ይታያል። መድኃኔዓለም ኢየሱስ ክርስቶስ የሚለው ስም የእኔን ስም ሸፈነው። በእርግጥም የተጻፈው በደሙ ነበረ፣ በከበረ ደሙ። ካርዶችን ከየመዝገቦቹ እያወጣ መጻፉን ቀጠለ። እንዴት ለምን በዚህ ፍጥነት ይህን እንደሚሰራ ሊገባኝ አልቻለም ብዬ የመጨረሻውን መዝገብ ከቦታው መልሶ ወደ እኔ ሲመጣ አየሁት። እጁን በትከሻዬ ላይ አኖሮ እንዲህ አለኝ፣ ተፈጸመ። አንድ ቃል ተፈጸመ። ወደ በሩ እየመራኝ ከክፍሉ ወጣን። በሕይወት አልባው ክፍል በር ላይ እኔ ያሰብኩት አይነት ትልቅ ቁልፍ የለም፣ ግን ተዘግቷል። ማንም ላይገባበት ተዘግቷል። ነገር ግን አሁንም ሊጻፍባቸው የተዘጋጁ ባዶ ወይም ንጹህ ካርዶች አሁንም አሉ። እስካሁን የተጻፉት በጌታዬ ቢደመሰሱም ገና የሚጻፉ ካርዶች አሉ። ምን ይጻፍባቸው ይሆን?